ሰላም ውድና የተከበራችሁ የክርስቲያን ቲዩብ ቻናል ቤተሰቦች በያላችሁበት የእግዚአብሔር ሰላምና ጸጋ ብዝት ትርፍርፍ ይበል እላለሁ። እንዴት ናችሁ? እኔ እግዚአብሔር ስም ከፀሐይ መውጫ እስከ መጥለቂያ ድረስ የተባረከ ይሁን። በጣም ደህና ነኝ። እናንተ እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሻለሁ። ዛሬ የመጣሁበት ቪዲዮ ትንሽ ከበድና ጠበቅ ያለ አንድ በመጽሐፍ ቅዱሳችን ክፍል ውስጥ ያለ ቃል አለ። በዛ ቪዲዮ ተመልሻለሁ። ያ ቃል ምንድነው የሚለውን አብረን የምናየው ይሆናል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ቤተሰብ የሆናችሁ ደግሞ ልክ እንደ ሁልጊዜውም ሼር በማድረግ ይህ ቃል ላልደረሳቸው እያዳረሳችሁ የድርሻችሁን ተወጡ እላለሁ። ወደ ቪዲዮ እንግዲህ በማቴዎስ ወንጌል ላይ ምዕራፍ 5 አንድ ቃል አለ። ኢየሱስ ክርስቶስ ወደ ምድር በመጣበት ጊዜ ምድር ላይ በነበረበት ጊዜ ማለት ነው ለደቀ መዛሙርቱ ወይ ደግሞ ለሕዝቡ አንድ ያነገረውና ያስተማረው አንድ ነገር አለ። ማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ላይ 17 ጀምሮ አነባለሁ። በጌታ በኢየሱስ ይህን ቃል አነባለሁ። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አትታለፍም፣ ሁሉ እስኪፈጸም ድረስ ይላል። እንግዲህ ምንድነው ኢየሱስ ክርስቶስ የመጣው በብሉይ ኪዳን የነበረው ሕግ ለመሻር ሳይሆን ሊፈጽም ነው። እንዲሁም ጭራሽ ጥብቅ ያለበት ደረጃ ነው ያለውና በብሉይ ኪዳን የነበሩ ሕጎች 10ቱ ትእዛዛት ማለት ነው። ከእነሱ ጋርም ብዙ ሕጎች አሉ። እነሱ ሕግጋት ሊፈጽም ነው እንጂ የመጣው እነዛን ሕጎች ሊሽር እንዳልሆነ ለሕዝቡ እያስተማረበት ያለበት የመጽሐፍ ቅዱስ ክፍል ነው። ከዛ ቀጥሎ ምን ይላል? እንግዲህ ከነዚህ ከሁሉ ካነሱት ትእዛዛትን አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል። ያን ሕግጋት እያሳነሰ ወይም ደግሞ ቀንሶ ለሰው ያስተማረ ማለት ነው። በመንግስተ ሰማያት ታላቅ ይባላል። ምንድነው ታላቅ የሚባለው? ደግሞ በመንግስተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን ተምርም ማንም ቢሆን የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል። ያን ሕግ ደግሞ የሚያስተምር የሚያጠብቅ ደግሞ ታላቅ ይባላል ይላል። እላችኋለሁ ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም። በብሉይ ኪዳን ከነበሩት ከጻፎችና ከፈሪሳውያን ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም ይላል። ቁጥር 21 ላይ ለቀደሙት አትግደል እንደተባለ ሰምታችኋል። በብሉይ ኪዳን ማለት ነው። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለው ሁሉ የገሃነም እሳት ፍርድ ይገባዋል ነው የሚለው። እንግዲህ በብሉይ ኪዳን አትግደል ተብሎ ስለተጻፈ የገደለ ሰው ይገደላል። ይህ ሕግ ነበረ። የአሁኑ ግን ምንድነው? መግደል አይደለም። ወንድሙን የተቆጣ በክፉ ቃል የተናገረው ደንቆሮ፣ ጨርቃም ብሎ በሱ ላይ በቁጣ ቃል እንኳን የተናገረው የሸንጎ ፍርድ ይገባዋል እያለ ነው። ከእንግዲህ መባን በመሰዊያ ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ። ምንድነው እንግዲህ ከወንድምህ ጋር ቂም ይዘህ ከእሱ ጋር ተቃርነህ ወደ እግዚአብሔር ደጅ መምጣት እንደማይገባ ነው። ለእሱ መስዋዕት፣ አምልኮ፣ ስግደት በፍጹም እንደማይታሰብ ነው ኢየሱስ ክርስቶስ እያስተማረ ያለውና ይህ በጣም ከባድ ነው። በዘመናችን በጣም ከባድ በሚባል ደረጃ
ምክንያቱም በዚህ ሰዓት የትኞቻችንን ንጹሖች አይደለም፣ ቁጣ አይደለም፣ ወንድማችን በቁጣ ቃል አይደለም፣ በቃ በፍጹም ምቀኝነት ተሞልተን ነው እያንዳንዳችን ወደ ቸርች የምንሄደው። ያን ሰው ቅር ብለን አይደለም ወደ ቸርች የምንሄደው፣ እስከነ ኃጢአታችን ነው ለራሳችን ጉዳይ ብቻ ለማስፈጸም ወደ እግዚአብሔር ለመጸለይ የምንሄደው። እግዚአብሔር ደግሞ ያ ከንቱ እንደሆነ ነው እየተናገረ ያለው እዚህ ጋር። መጀመሪያ ወንድምህን ይቅር ብለህ ናና ነው እኔ ጋር መባህን አቅርብ እያለ ያለው ማለት ነው። አብረው በመንገድ ሳለ ከባላጋራ ጋር ፈጥነህ ተስማሙ። ባለጋራ ለዳኛ እንዳይሰጥህ፣ ዳኛም ለሎሌ ወደ ወህኒ ትጣላለህ። እውነት እልሃለሁ የመጨረሻውን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም። በሁለተኛ ላይ ያለው ቃል ደግሞ ቁጥር 27 ላይ አታመንዝር የሚለው ቃል ነው። አታመንዝር እንደተባለ ሰምታችኋል በብሉይ ኪዳን ማለት ነው። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። እንግዲህ በጣም ከባድ ነው። እግዚአብሔር ልጆች አስቡት፣ ከእሷ ጋር ተኝቶ ያመነዘረ አይደለም፣ ወደ ሴት ያየ ከልቡ እንኳን ያሰበ ከእሷ ጋር አመንዝሯል ነው፣ እንዳመነዘረ ነው የሚጻፈው ማለት ነው። በጣም ከባድ ነው። እግዚአብሔር ከዚህ ይጠብቀን እላለሁ። ቀኝ ዓይንህ ብታስትህ ወይም ብታሰናክልህ አውጥተህ ከአንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ አንዱ አካላትህ ቢጠፋ ይሻልሃልና። ቀኝ ዓይንህ አይቶ ከሆነ ያሰናከለ ዓይንህን አውጥተህ ጣለው። ከባድ ነው በእውነት፣ ለመስማትም ከባድ ነው። እንደ ሰውኛ ስናስበው በጣም ከባድ ነው። እንደ በዘመናችን ላይ ያለው ነገርም በጣም ከባድ ነው። በዚህ ዘመን ለምሳሌ ሴቶች እንኳን ካለባበስ ጀምሮ ውጭ ላይ ተውት፣ ውጭ ላይ አይደለም የሚለው ቸርች ላይ ቤተክርስቲያን ላይ እንኳን ሆን ብለን በቃ ሴቶች ሰውን ለማሳሳት እስከሚመስል ድረስ ባለባበስ ደረጃ እንኳን እና ከባድ ነው ላለሁ እኔ ምንድነው ያ ቀኝ ዓይንህን ብታሳስት አውጥተህ ጣላት ነው የሚለው። ሙሉ አካል ገሃነም ከሚገባው ይልቅ አንዱ አካል ተቆርጦ ካንተ ተጥሎ የቀረው አካል ገነት ቢገባ ይሻልሃል ይላል። ሶስተኛ ላይ ሚስቱን የሚፈታት ሁሉ የፍችዋን ጽሕፈት ይሰጣት ተባለ። እኔ ግን እላችኋለሁ፣ ድሮ በብሉይ ኪዳን እንግዲህ ያቺ ሴት ከተፋተች የፍችዋ ጽሕፈት ይሰጣታል። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል። ምንድነው እንግዲህ በአዲሱ ኪዳን ጭራሽ ጠብቆና ሕጉ ምንድነው የሚለው ጠብቆ ሊፈታት አይደለም መፋታት እንደማይችል ነው። በአመንዝራ ምክንያት ብቻ ይልና ደግሞ በሞት ባሏ ከሞተ ወይ ደግሞ በእሷ ላይ ካመነዘረ ሰውየው ሚስቱ ካመነዘረችበት ወይ ደግሞ ከሞተችበት ብቻ ነው ማለት ነው ሌላ ማግባት የሚችለው። እዚህ ጋር ምንድነው የሚለው እንግዲህ እንደዛ ነው የሚለው። ዝሙት ምክንያት ሚስቱን የሚፈታት ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል ይላል። ደግሞ ለቀደሙት በውሸት አትማል፣ ነገር ግን መሐላዎችን ለጌታ ስጥ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ። እኔ ግን እላችኋለሁ ከቶ አትማሉ። በሰማይ አይሆንም የእግዚአብሔር ዙፋን ነውና፣ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌምም አይሆንም የታላቁ ንጉሥ ከተማ ናትና። በራስህም አትማል፣ አንዲቱን ጠጉር ነጭ ወይም ጥቁር ልታደርግ አትችልምና። በራስህ እንኳን አትማል። እኔ ልሙት እያለን እንምላለን፣ ጌታ እግዚአብሔር ምስክሬ ነው እያለን እንምላለን። በስሙ አይደለም በሰማይና በምድር መቀመጫውና የእግሩ መረገጫ እንኳን በሆነው ነገር እንድንምል ፈቀደልን። በእውነት ይህን ነገር ስንቶቻችንን ተረድተን ያለ ነው? ስንቶቻችንን ይህንን ነገር አንብበን አውቀን ተረድተን እየተገበረን ያለ ነው? በእውነት አንድም ሰው ነው ብላለሁ፣ አንድም ሰው የለም። በእውነት በሰው አይደለም፣ በራሱ አይደለም፣ በእግዚአብሔር ስም ነው የምንምለው፣ በውሸትም ሆነ በእውነት። እግዚአብሔር ግን ያን ነገር አላለም። አትማሉ ነው ያለው። አትማሉ። በድሮ ዘመን ወይም ደግሞ በብሉይ ኪዳን መሐላዎችን ሁሉ ለጌታ እንድሰጥ እንደተባለ ሰምታችኋል። እኔ ግን እላለሁ በሰማይም በምድርም አትማሉ። የእግሬና
መቀመጫዬም ዙፋኔም ነውና፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው እንዳለ ማለት ነው። በራስህ ማትማል፣ በራስህ ላይ ያለውን ጠጉር እንኳን ነጭ ወይ ደግሞ ጥቁር ልታደርግ አትችልምና። እንግዲህ ነገር ግን ቃላችሁ አዎን ከሆነ አዎ፣ አይደለም ከሆነ አይደለም ብቻ በሉ። ከዚህ የወጣ ሁሉ ከክፉ ነው። ከአዎ ወይ ደግሞ ከአይደለም የወጣ ሁሉ መሐላ ከክፉ ነው ይላል በጌታ በኢየሱስ። በእውነት ከባድ ነው። በእውነት ከባድ ነው። ስንቶቻችንን ታዲያ ይህን ሕግ አፍርሰን ያለ ነው? ስንቶቻችንን ይህንን ሕግ ጠብቀን ያለ ነው? በጣም ከባድ ነው። ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። እንዲከስም እጅ ጠባብን እንዲወስድ ለሚወስድ መጎናጸፊያን ደግሞ ተውለት። ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድ ሁለተኛውን ከእርሱ ጋር ሂድ። ለሚለምንም ሁሉ ስጥ፣ ከአንተ የሚበደር ዘንድ ከሚወደው ፈቀቅ አትበል። ባልንጀራህን ውደድ፣ ጠላትህንም ጥላ እንደተባለ ሰምታችኋል። እንግዲህ የሰወጣው 8ኛው ነው ብቻ እንደዛ ይላል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆቻችሁ ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጥአኖች ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምንም ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ደግሞ ፍጹማን ሁኑ ይላል እግዚአብሔር ቃል። እንደዚህ ይላል ማለት ነው። እንግዲህ ስንቶቻችንን ሕጉን ጠብቀን ያለ ነው በቤቱ ነን የምንል እኛ በጌታ በኢየሱስ ስም አምነናል፣ ተጠምቀናል፣ ድነናል፣ መንግስተ ሰማያት ነው ሀገራችን የምንል ብዙዎች ክርስቲያኖች፣ ክርስቲያን ወገኖች አሕዛብን እንኳን እንተውና እኛ በቤቱ እንኳን ያለ ነው የእግዚአብሔር ልጆች ነን ብለን ራሳችን ያሳመንን ሰዎች የቆም ጊዜ መስለን እንዳትወድቅ ተጠንቀቅ እንደሚባለው ሁላ ስንቶቻችንን ይህን ሕግ ጠብቀን ያለ ነው? ስንቶቻችንስ ይህንን ቃል አንብበናል ወይ? ምንድን ነው የሚለው? የእውነት ከልባችን ተረድተነዋል ወይ? ተረድተን እየኖርን ነው ወይ? ሁላችንም ሲቆም ለራሳችን ነው እንጸልይ። እስኪ ለራሳችን ለሰዎች ከመጸለያችን በፊት እስኪ ለራሳችን እንጸልይ። እኛ ልክ ነን ወይ? መጀመሪያ እኛ በእግዚአብሔር መንገድ እየሄድን ነው ወይ? ባልንጀራን ውደድ የድሮ ብዙ በብሉይ ኪዳን የተጻፈ ቃል ነው የሚለው። አሁን ግን ባልንጀራን ሳይሆን ጠላትን ውደድ፣ ስለሱ ጸልይ። አንድ ሰው የቀኝ ጉንጭን ቢመታ ግራህን አዙርለት። እኛ እንዴት ነው እያደረግን ያለን? የእውነት ግራችን አዙረናል ወይ? ቀኛችን ለመታን አይደለም ክፉ ቃል ለተናገረን አይደለም ለገለመጠን ሰው እኮ እጃችንን ሁሉ ታከሙ የምንሰበስብ ሰዎች ነን። በቦክስ ለመማታት ወይ ደግሞ ወደ ጥል ለመጋበዝ ማለት ነው። እና ጌታ እግዚአብሔር ሁላችንም ይርዳን፣ እውነት በጸጋው ይርዳን እላለሁ። ይጠብቀን። ሁላችንም እንጸልይ፣ በያለንበት እንጸልይ። የዘመን በጸሎት ካልሆነ በምንም ሌላ ልናሸንፈው አንችልም። ይህን ዓለም እግዚአብሔር ከሁላችን ጋር